ሰላም ውድ ቤተሰቦች እንደናችሁ ደህና ናቸው? ጉድ ሳይሰማ መስከረም አይጠባም ማለት ልጅ የመን ልትገባ ነው ማለት ነው። አዩዬ እዚህ ጋር በወረብኛ የምትናገረው ሄዳለች። በቃ የመን በበረሃ ሄዳለች ማለት ነው። በባህር ነው የሚባለው እና እየሄደች ነው። ሱመያን እንደ መጥረጊያ ልጣርጋት ማለት ነው። እንደ መወልወሊያ ነው የሚባለው። እንደ መወልወሊያ ልትወለውላት ይህ ጓደኛዋ ይቅርታ አድርጊልኝ አትሂጂብኝ እያለች ነው። ሰሞኑን ደግሞ በይቅርታ ትናንትና ሱመያን ይቅርታ ስትል ነበር። ዛሬም ደግሞ አዩ የመን ገባች ማለት ነው። በባህር ለሁለት ልትፈልጓል እንዲ ሱመያ ሰይድ አልበቀዋለ እንዲ አንቺ ተተካሽ እንዲ ያረ ደስ ይላል። ሱመያን ለመፈለግ አንቺን በባህለሽ እንዲ ጀግንነቷ ታውቋላ ሱመያ። ወይ ጉድ ወይ ጉድ ወይ ጉድ! ለባልሽ አግዘሽ ነው ወይስ ምን ልታረጊ ነው ሱመያ? እዛ ረዋንዳት ወለውልሽ አንቺ ወለውላታለሁ ስትይ እሷ ወርውላሽ በዛም በማታውቀው በረሃ ለእንትን እንዳሰጥሽ ለዘንዶ ማለት ነው። ዘንዶ እንዳይበላሽ እንኳን አንቺ በበረሃ ቀልቶ በእንትንም እንደውም ወሬ መሰለሽ እንዲህ የመን በረሃ እንደዚህ ሚዲያ ላይ ወጥቶ ሰው እንደመሳደብና እንደመጠፍጠፍ መሰለሽ እንዲህ በበረሃ መሄድ ወይ ውሸታቸውን እኮ ድራማ እየሰሩ እንኳን እንትልንም አታልፊው በልጅ ብዬ በግሌ ዷ ብዬ በምን ብዬ ለተተ ሸታም ነሽ እንኳን የጅቡቲ ባትገቢያች ጅቡቲ የኢትዮጵያ ጎረቤት ማለት ነው። ቅርቧ ወንድ ነሽ ታይሽ እስቲ ሞክሪ። አረ ሱመያዬ ጀግና ነች። እንደው ሁለት ሰው ፍለጋ ገባላት። አረ በርቺ። አይ እንደሞወለው ሱመያ ነው ለውራለሁ ስትይ አንቺ እዛው ባህል ላይ ተወርውለሽ እንዳትቀሪ። እሷንም ሳታገኝ ሰይድም ሳትሆኝ እንዴ አንቺ የሚቆጣሽ ሰው የለም እንዴ? ውሽ የሚልሽ ሰው የለም እንዴ? የለም እንዴ? እንደው ምን አይነት ቤተሰብ ነው ያሳደጋችሁ ግን እናንተ ሁለታችሁም በሚዲያ ላይ ወታችሁ ትሳደባላችሁ። ሰው እንወለውላለን እንጠርጋለን ትላላችሁ። ምን ትላላችሁ? ጠርገን ነው በልያዝ ነው። እንደናንተ የወንድ እጅ አይደለንም። ይሄንን ስጡኝ ያን ስጡኝ እያል ጠርገን ነው እናቴ ዋኛ እጃችን እግራችን እስከሚቆመጥ ድረስ ቆመን እየዋልን ቆመን እያደን እንደናንተ ተንበጣለን አይደለም። እዛ በወንድ እጅ ለወሬ መስሎሻል። የሰይድ ብር ሲያልቅብሽ ትመለሻለሽ። እባክሽ አንቺ አትጃጃይ። በረሃ ቀልድ መስሎሻል። እንኳን በበረሃ በአውሮፕላን አትሄጂም። ስለዚህ ሱመያን ለመፈለግ የሆኑ ሰው እንግዲህ ተተረባለ በኢትዮጵያ በሙሉ እንዳትገቡባት እንጂ ማስተናገዱ መከራዋል። ድኮ ለምን ሰይድ እንትን ገባው እያለ ጠፋ። ባህር ውስጥ ገባው ውስጥ ገባው እንትን ውስጥ ገባው እያለ ጠፋ። አይቼው አላውቅም። ሰሞኑን ተትናንት ወዲያ መቼ ዕለት ቪዲዮ ሰራ እዛው ጠፋ። እንትን ብትይ ይሻልሻል። ጓደኛሽም ይቅርታ አብረን እንፈልጋታለን አብረን አፋልግሻለሁ እኔ ቶሎ ብለሻል። ሂዱና እንግዲህ አንቺም ተጨማሪና ሱመያን ፈልጉ። ሱመያን ለመፈለግ የሁሉ ሰው እንግዲህ እንዳለ ያዳማ ሰው ተሰብስቦ ይሄዳል። ግን ማስተናገዱ ይቸግራታል። እናቴ ከባድ ነው። እናንተን ስታስተናግድ ደግሞ ምን በወጣት እና ትንሽ እንትን አትሉም እንዴ? ሰው የሰው ልጆች እኮ ናቸው። ሁልጊዜ ሰውን እንደዚህ ማንቋሸሽ፣ መሳደብ ምን ማለት ያለባቸው አይመስለኝም። ግን ደግ አደረጉሽ ነው ደግ ሆነሻል ይባላል። በበኩሌ እንደዚህ ነው የምለው። ማለት የሰው ልጅ ስነ ስርዓቱን መያዝ አለበት። ስለዚህ በረሃ ላይ
በረሃ ሄጃለሁ ብለሻል። በረሃ ተሄድሽ እንግዲህ ይመችሽ የኔ እናት ይመችሽ። አይዞሽ በርቺ፣ ጠንክሪ። በረሃውን ሁሉንም ልመጂው ካሁን። ስለዚህ በረሃውን ታለመድሽው ምን ትሆኛለሽ ብዬ ነው የማስበው ማለት ነው። እኔ በበኩሌ ቻዩ ታውቻለሁ ሆዴ ነው። እና አንዳንዴ ሳታስቡት የሚከሰቱ ነገሮች አሉ ብዬ ነው የማስበው። ማለት ትክክል ነሽ እያልኩኝ አይደለም። ጓደኛውም የተናገረው ነገር አዩ ትክክል አይደለሽም። መጥረግ ተፈለገ እንኳን ጫት ለምን ሀሺሽ ትላለህ? ስለዚህ ለሱመያ ብሎ አይደለም። ስለዚህ አንቺ ነሽ አቃጥለሽ፣ አንቺ ነሽ እዚህ ሁሉ ደረጃ ያደረስሽው፣ አንቺ ነሽ ይሄን ሁሉ ከልጆቹ ለይተሽ ለአንቺም ላይሆንሽ የሰው ባል የሰው ላይሆንሽ ላንቺ በምንም ታምር ሰይድ ላንቺ አይሆንሽም። እስካሁን ከሱመያ ጋር ተገናኝቷል። ምን አለች? ተገናኝቷል። ምን ትሆኛለሽ? ቀድሞች ተገናኝተው ልጆቻቸውን ሲያዝናኑ ታያቸዋለሽ። ሱመያ ይቅርታ አድርግለት። እንደዚህ በረሃ ከሚንከራተት ልጆቹን አሳይተሽው የፈለገውን አብረሽ አለመኖር መብትሽ ነው ብሎሻል። እሱም ግን ልጆቼን አሳይ ብሎሻል። አሳዩ እንዴ! መብት እኮ አለው። አንቺም እኮ አበዛሽው። ሱመያ መብት አለው። አታሳዩ እምልሽ ዝም ብዬ ነው እንጂ መብት አለው። ልጆቹን የማየት መብት አለው። ጥሏቸው በረሃም ላይ ቢሄድ አባት ነው። ስለዚህ እንደዚህ ከሚንከራተት አንድ ልጆቹን አሳይተሽ እነሱም እኮ አባታቸውን ይፈልጋሉ። ተቀልጃለሽ እንዴ? አባታቸውን አሳዩ። አንቺ ምን ያለህ አያያዘሽ? ምን ያለህ አያያዘሽ? በቃ አለቀ። ተያሽ ግን አሳዩ። ልጆቹ ናቸው። ስለዚህ ሱመያ አሁንችም ማሳየው አዩ ሳትጠርግሽ በመጀመሪያ አዩ እንኳን ልጠርግሽ አትችልም። እኛ ምን ጠርጋታለን ተፈለገች እንጂ አንቺን መጥረግም መጠራረግም አትችልም ማለት ነው። ስለዚህ ግን ልጆቹን አሳዩን ለሰይድ። እኔ የእህትነት ምክሬን መመክረሽ ማለት ልጆች ናቸው፣ አባታቸውን ይፈልጋሉ። ሁላችንም ቤተሰቦቻችን እንደምንፈልግ እነሱም አባታቸውን ይፈልጋሉ። ስለዚህ ልጆቹን አሳዩ። ይቅርታ አድርገሽለት እንደውም አብራችሁ ነው። እንደውም አዩን እኮ እኔ አንቺም ብሆን ብሽቅ እኔ ተበለጥኩ ብዬ ነበረ። ብሽቅ አድርጌ አዩ እንትን ማቃጥላት ማለት ነው። እኔ ተበለጥኩ ብልሌ ነበር ማቃጥላት። አንቺ ግን በቃ ቢያልሽ ወይኔ አይመስለኝም የፍቅር ትርጉሙ እያለች ሀዩዋ ሰኢድን ፍለጋ እየመንገዳለች ማለት ነው። ማንን እንደሚያሸንፍ ማንን እንደሚጠራለቅ ቪዲዮ እንድትከፍቱልን ማንን እንደሚያሸንፍ ሰውዬው ቀላል መስላሻለች እንደነንትላ እና ጓደኛዋሽ ይቅርታ አድርጋልሻለች። እሷ ደግሞ ባሌን ሊቀሙኝ ነው ብላ በህይወት እያለው ባሌን ማንም ሰው አይወስደው። ይኸው እንደ ራስሽ የራስ ሲሆን እኮ ያንገበግባል። ሀዩ ግን ስቀማ የሰው ባል ሆይ ብለሽ ነበር። እንደ ራስሽ አላየሽው። አየሽ፣ የራስሽ ጊዜ ግን አንገበገበሽ።